አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። ጉዳዩ ባልተለመደ ሁኔታ በፍጥነት ነው የተከናወነው። ህጉና አሰራሩን አልተከተለም። በዛ ላይ ደግሞ ሌሎች በተቃራኒ መልኩ ለቆሙ ድርጅቶች ወይም ደግሞ አካላት ክፍት አልነበረም። የተከሰተው ቴክሳስ ውስጥ ነው። ቴክሳስ ውስጥ ክስ ይከፈታል። የተከፈተውም ደግሞ በትራምፕ አስተዳደር ነው። ቴክሳስ ውስጥ የሚማሩ ያልተመዘገቡ ስደተኞች ከዚህ በኋላ ኢንስቲትዩሽን እንደ ማንኛውም ዜጋ እንደ ማንኛውም ቋሚ ነዋሪ የሚከፈለውን የትምህርት ክፍያ በዩኒቨርሲቲዎችና በኮሌጆች ውስጥ ይከፍሉ ነበረ። ይሄ ህግ ወጣው በ2001 ነው እንደ አውሮፓ አቆጣጠር። ታዲያ እነዚህ ተማሪዎች ተምረው ሃይ ስኩል እዛው ተምረው እዛው ኑሯቸውን ያደረጉ የተለያየ ሙያ እንዲያጠኑ የተማረውን የሰማው ኃይል እዛ ባለው ስቴት በስቴት ውስጥ በቴክሳስ ውስጥ ጨምሮ ነበረ። አሁን ግን የትራምፕ አስተዳደር ክሱ ሲከፍት ቶሎ ብሎ በጥቂት ሰዓታት ልዩነት ውስጥ የጠቅላይ አቃቤ ህግ የግዛቱ ተስማምተናል፣ ክስም ደግሞ አንከፍትም፣ ምላሽም ይግባኝ አናረግም በሚል ስምምነቱን ቶሎ ያሳውቃል። ይህ አሰራር ያልተለመደ ነው። ምክንያቱም የዛሬ ብዙ አመት በ2001 ላይ ሪፐብሊካን እና ዲሞክራት ተስማምተው አንድ ላይ ሆነው ነው ይሄን ህግ ያወጡት። ይሄ ደግሞ ቴክሳስን በኢኮኖሚም በተማሪ ሰው ኃይልም እንዲሁም ደግሞ በስራ እድልም ጨምሯል፣ ረድቷታል፣ ደግፏታል። ታዲያ ቴክሳስ እንደዚህ አይነት ነገር ሲከሰት ሌሎች የተማሪ የስደተኞች መብት ተሟጋቾች የተማሪዎች መብት ተሟጋቾች እድል አላገኙም። ምክንያቱም ክሱ እንደተሰማ በፍርድ ቤት ጠቅላይ አቃቤ ህጉ ተነሳና በጥቂት ሰዓታት ውስጥ ተስማምተናል፣ ይሄ ህግ የአሜሪካን ማዕከላዊ መንግስትን ህግ የፌደራል ሎ ይጻረራል፣ ይሄ ህግ የአሜሪካን የስቴቱን ራሱ ይጻረራል ብሎ ስምምነቱን ያደርጋል። ጠበቆች ታዲያ ምንድነው የምናደርገው? አሁን ተስማምተዋል፣ መግቢያ እድል ይኖረናል ወይ? ይሄ ህግ ተመልሶ እንዲመጣ ማድረግ የምንችለው ነገር አለ ወይ ብለው እየጠየቁ ነው። ጉዳዩ አሳሳቢ ነው። ምክንያቱም የነዚህ ስደተኞች ከሀገራቸው ሸሽተው መጥተው አሜሪካ ተጠግተው በተለይ በቴክሳስ ግዛት ውስጥ ተጠግተው ትምህርትን ማለታቸው ለራሳቸው ህይወት ለውጥ ብቻ ሳይሆን ለሀገሪቱም ጠቀሜታ ነው፣ ለስቴቱ ጠቀሜታ ነው፣ ለግዛቱ። ግን ይሄ ነገር ባጭር ጊዜ ሲታገድ አሁን ያሉ ተማሪዎች 4 እጥፍ ነው ቲዩሽን ወይም ደግሞ የትምህርት ክፍያ የሚከፍሉት። አሁን ያሉ ተማሪዎች በብዙ መልኩ ድጋፍ የሚሰጣቸው እንደ ማንኛውም የሀገሪቱ ዜጋ በቴክሳስ ሀገር እንደሚኖር እንደ ማንኛውም ቋሚ ነዋሪ የሚሰጣቸው ድጋፎች ሁሉ ህገወጥ ስደተኛ ናቸው፣ አልተመዘገቡም ተብሎ ያንን ሁሉ ያጣሉ ማለት ነው። ይሄ ታዲያ ሊሰራበት የሚገባና ሊስተካከል የሚገባ ነው ክርክሩ በጠበቆች በስደተኛ መብት ተሟጋቾች። ይሄንን እንግዲህ ገብታችሁ አንብቡት። ቴክሳስ ሀገር የምትማሩ ወገኖቼ፣ ስደተኛ የሆናችሁ በቋሚ ነዋሪነት በዜግነት ላይ የሌላችሁ ይሄ ስታተሳችሁ ከዚህ በኋላ ተቀይሯል ነው የሚለው። ከባድ እንደሆነ አምናለሁ። ምክንያቱም ትምህርታችሁን ጀምራችሁ ማጠናቀቅ ላይ ያላችሁ፣ ትምህርታችሁን ለመጀመር ዝግጅት ላይ ያላችሁ፣ እንደዚህ አይነት የትምህርት ክፍያ ዋጋ ሲጨምር እናንተ እንዳትማሩ ነው የሚያደርገው። ገብታችሁ አንብቡት። ይሄን ነገር ደግሞ ከፋፍሳ ጋር ከሌሎችም ጋር ተነጋገሩ። ያለውን ነገር መፍትሄ ፈልጉለት ማለት ነው። መልካም እድል። ዌብሳይታችንን akulkulufamily.com ይጎብኙ። በሶሻል ሚዲያም ተከተሉን። አኮኩሉ ፋሚሊ